ሰላም ውድ የኢሊም ጌመርስ ተከታታዮች፣ ዛሬም እንግዲህ እንደተለመደው ጽድት ባለ ጌም ተገናኝተናል። ዛሬ ደግሞ ይዘንላችሁ የመጣ ነው ዲኤልኤስ 2026 በ19 ሞድ የመጨረሻውን አፕዴት እና ጽድት ባለ ግራፊክስ ነው ማለት ነው። ጌሙን የምትጫወቱት በማንኛውም ስልክ ላይ ሲሆን የጌሙ አጠቃላይ ሳይዝ 700 ሜጋባይት ብቻ ነው። ጌሙ እንግዲህ ከ1 ጂቢ ራም ጀምሮ ላሉ ለማንኛውም ስልኮች ይሰራል እና በዚህ ቪዲዮ ሙሉ ጌም ፕሌይ እና ተጫዋቾችን ስናስፈርም ምናምን አብረን የምናይ ይሆናል ማለት ነው። እዚህ ጋር እንደምትመለከቱትም አንሊሚትድ ማኒ ስለሆነ የፈለጋችሁትን ተጫዋች እየመረጣችሁ መግዛት ትችላላችሁ ማለት ነው። መጀመሪያ ስንጀምር እንደዚህ አይነት ቲም ነው የሚኖረን። ከዛ አሁን ግን ተጫዋቾች እየገዛን ሙሉ ቲማችንን ቢውልድ እናደርጋለን ማለት ነው። እስኪ ከበረኛ እንጀምርና ሙሉ ቲማችንን ቢውልድ አድርገን አንድ ጨዋታ እንጫወትና ጌሙን ከየት እንደምታወርዱት ማሳያችሁ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ተውን ምንም ቲም የለኝም። ከበረኛ እንጀምር። በረኛ እስኪ ቡፎን ካለ ቡፎን እናስፈርማለን። ቡፎን አለ እዚህ ጋር እንደምትመለከቱት አንሊሚትድ ስለሆነ የፈለጋችሁትን ተጫዋች መርጣችሁ መግዛት ትችላላችሁ። ቡፎን እንግዲህ ይፈርማል ማለት ነው። ወዳጅናችን በረኛ አስፈርመናል። ተከላካይ እስኪ ራሞስ፣ በነገራችን ላይ የኔ የምንጊዜ ምርጥ አስተላለፊ ነው የምሰራው። ራሞስ፣ ሰርጂዮ ራሞስ እዚህ ጋር የምትመለከቱት ሰርጂዮ ራሞስ ማለት ነው። የራሞስ አጣማሪ እስኪ ማልዲኒ ካለ ቼክ እናርግ። ፓውሎ ማልዲኒም እዚህ ጋር እንደምትመለከቱት አለ። የሌለ ተጫዋች የለም ማለት ነው። ፓውሎ ማልዲኒ ወደ ቲማችን ፈርሟል። የሆነ ሰርፕራይዝ ተጫዋች አለ፣ እሱንም ማሳያችኋለሁ። በጭራሽ ይኖራል ብዬ አልጠበቅኩም ነበር፣ ግን አግኝቻለሁ ማለት ነው። ሁለት የማል ተከላካይ ያስፈርመናል። እስኪ ፉልባክ ሮቤርቶ ካርሎስ አጠቆሩት እንጂ ሮቤርቶ ካርሎስም አለ። ሮቤርቶ ካርሎስ እና የቀኝ ፉልባክ ደግሞ የግራ ፉልባክ እስኪ ካፉ ካለ ቼክ እናድርግ። ካናቫሮም አለ። እስኪ ካፉም አለ። ካፉን እናስፈርመው። አርቢኔል ላይ ሁለት ብራዚላዊዎች አስቀምጠናል። አሁን እስኪ ወደ መሀሉ እንግባና ዲፌንሲቭ ሚድፊልደር ማን ይሁን? እስኪ ፓትሪክ ቬራ ካለ ቬራ ይመቸኛል። ፓትሪክ ቬራ አለ። በጣም ያበረ ቲም እየሰራ ነው። እንግዲህ ቬራንም አግኝተነዋል። እስኪ ሁለት ሴንትራል ሚድፊልደር ደግሞ ቀደም ሰርፕራይዝ ተጫዋች አልኳችሁ ነው ላሳያችሁ። ቀኝ ጨራሽ አልጠበቅኩት ተጫዋች ታውቁታላችሁ ብዬ አስባለሁ። አብዛኞቻችሁ በተለይ ፉትቦል የምትጫወቱ ሰዎች ታውቁታላችሁ። ሩድ ጉሊት አለ። ሩድ ጉሊት እናስፈርማለን። ጨራሽ ከነ ድሬዱ ነው ያለው። ጉሊትን አስፈርመናል። የጉሊት ሌላ አንድ ዲኤምኤፍ፣ አንድ ሲኤምኤፍ እና አንድ አታኪንግ ሚድፊልደር ደግሞ ጎቹ ይኸው መጣልኝ ራሱ ሮላንዲኒዮ ጎቹ እናስፈርማለን ማለት ነው። አሁን ወደፊት መስመራችን እንሄዳለን ማለት ነው። አሰላለፋችን 4-3-3 ስለሚሆን የፊት መስመራችን ኦቪየስ የታወቀ ነው። ሊዮኔል ሜሲ 2012 አለ ማለት ነው። ሜሲ እናስፈርማለን። ሊዮኔል ሜሲ ወደ ቲማችን ገብቷል። አሁን ደግሞ የሚቀርም ማን ነው? ክርስቲያኖ ሮናልዶ ፕራይም የ2008ቱ ክርስቲያኖ ሮናልዶ አለ። ቁጭ ራሱ ነው። እናስፈርማለን እሱ ነው። ሮናልዶን አስፈርመናል። አንድ 9 ቁጥር ደግሞ ክራይፍን እናስፈርመው ለቤንች እና 9 ቁጥር አርነን ካለ ትልቁ ሮናልዶ እሱን እናስፈርመናል። እስኪ ክርስቲያኖ ሳይሆን አርነን ናዛሪዮ አርነን አለ ጋይስ። ጭራሽ ከእንደ ጸጉር በጣም ያበደ ጌም ነው። በነገራችን ላይ የሌለ ተጫዋች የለም። ሁሉም ተጫዋች መግዛት ትችላላችሁ። ከነ ጸጉሩ ሮናልዶን አስፈርመናል። አሁን ገብተን እንትን እንበልና ቤንች መስራት ካለብንም ቤንች እንሰራለን። መጀመሪያ ቆይዘው እንግባና እነዚህን እንሽጣቸው። መጀመሪያ እነዚህን ያስጀመረንን እንስጣቸው። ራሱ እያስገባላችሁ ይላል በሸጣችሁት ቁጥር
እነዚህ እንሽጣቸውና ቤንች ላይ ያሉትንም እንሽጣቸው። አረ ቬራን ሸጥኩት ተሳስቼ። ቬራን ድጋሚ እንገዛዋለን። ፓትሪክ አሁን ያመጣልኝም አሁን ስለሸጥኩት መሰለኝ። ከአንድ ጨዋታ በኋላ ሜቢ የሚያመጣልኝ ይመስለኛል። አይመጣም። ቬራን እና እዚህ ጋር ፔሌና ማራዶና የሚታዩኛል። እነሱ ግዴታ ናቸው። ማራዶና የሚታየኛል። እዚህ ጋር ማራዶናን የምናስፈርመውና አሁን ያሉትን ተጫዋቾችን አሁን ካሉ ተጫዋቾች ነው ፊታቸው ጀስት እንድታዩት ቆይ ላሳያችሁ እየሰረችኩኝ። አሁን ለምሳሌ ያማልን ብናይ ቁጭ ነው። እዚህ ጋር እንደምትመለከቱት ያማል አለ። ሌላ ሃላንድ ምናምን ቆይ ላሳያችሁ። መቶልኝ ነበር ሃላንድ ይኸውና አለ። ሃሪኬንም አለ እዚህ ጋር እንደምትመለከቱት ሃላንድም አለ እዚህ ጋር እንደምትመለከቱት። ያው እዚህ ጋር ሃዛርድ ፕራይምም አለ 2018 የቤልጂየሙ እሱም አለ። ቫን ዳይክ ላሳያችሁ ለምሳሌ ቫን ዳይክም አለ። የሌለ ተጫዋች የለም። ሁሉንም ማንተ ማለት ትችላላችሁ። ይሄ ኔድቬድ መስሎኝ ነበር። እስኪ ቆይ ኔድቬድ ካለ ቼክ እናድርግ። እንዴ የተረሳ ተጫዋች ሁለት ኔማር ነው ያለው። ባይዘው እዚህ ጋር የአሁኑ ኔማር አለ፣ ፕሬም ኔማርም አለ። የ2011 የሳንቶስ ነው መሰለኝ። እሱንም እናስፈርመውና ፕሌየር ሳይድ ላይ ሰዓታችንን እናንገር። አሁን ወደ ጌም ፕሌይ እንገባለን ማለት ነው። በቂ ተጫዋች አስፈርመናል ብዬ አስባለሁ። አሁን እስኪ ወደ ጌም ፕሌይ እንሂድ። ፎርሜሽናችንን 4-3-3 እናድርገው። 4-3-3 ሄሪዝ 4-3-3 ይሆን 4-3-3 አድርገናል። ናዛሪ ጉሊትን እዚህ ጋር እናምጣው። ሮላንዶ እዛው ጋር እና እዚህ ጋር ቪቬራ አለ። ፓትሪክ ቪቬራ ጉሊት የዓለማችን ምርጡ ፎርሜሽናችን ይሄን ይመስላል። አንድ ማች አንድ ፕሌይ እንጫወትና እስኪ በዚህ ቲም ማን እንደሚያስቆመን ቼክ እናደርጋለን። ኮሜንታተሩም እዚህ ጋር እንደምትመለከቱት ጽድት ያለ ኮሜንታተር Felices de presenciar este magnífico partido. Un saludo para todos. Se forman hoy ambos equipos. Arranca el encuentro. በረኛው ምንድን ነው? እስኪ ክሬፍ አረ በረኛው ይገባበት ነው። Justo a tiempo. Aparece justo para cortar ese pase. Le va a pegar. አረ ሊያገቡብኝ ነው። አረ ገቡብኝ። ቡፎን ነው። አዋጋቸው በጣም ነው የሚከብደው። ቀጭን ነው። Señoras y señores, Creo que acá no se le puede adjudicar. ኮሜንታተሩ በነገራችን ላይ በጣም ጽድት ያለ ነው። La colocación de ese remate fue perfecta. ፐርፌክት። la orden del juez. ሰከንድ አፍ እስኪ ካምባክ ለመስራት ነው ሞክራለን። እስኪ ቤንች ላይ ማን አለ? ፔሌ እናስገባው። ክሬፍ ይውጣና ፔሌ ሴፍ ነው። እስኪ ቆይ ዝም ብለን እዚህ ጋር እናድርገው እና ኔማርም አለ። ጉሊት አይወጣም። ቆይ ኔማርን የሆነ ሰዓት ላይ እናስገባዋለን። እንዳሰብኩት አይደለም፣ በጣም ከባድ ናቸው። ጎበዝ ፔሌ እስኪ ሜሲ ሊዮኔል ሜሲ ባለቀ ሰዓት Echemos otro vistazo a eso. ቪራ ይሄ ነው የሚመቸኝ ፓርቱ። ሊዮኔል ሜሲ ካም በኋላ የሚለቀቁት ጌሞች እንደዚህ አይነት
ጌም ፕሌይም እንዲሰራባቸው ከፈለጋችሁ ኮሜንት ላይ ንገሩኝ። ይሄ ከተመቻችሁ ይሄ መጀመሪያ እንዳመጣው ሂድ ቆይ የሆነ ትሪክ ነበረ እንደዚህ ኮርና እንደዚህ እጅ እስኪ በእጅ ጣለውና ካልነፋብኝ እስኪ የመጀመሪያው ማቻችን እንግዲህ ፉል ታይም አንዳቻ ነው። እንዳሰብኩት ቀላል አይደለም። ኤክስትራ አለው እንደ ነገር ኤክስትራ አለው። ሊዮኔል ሜሲ ማን ኦፍ ዘ ማች ነች። እንግዲህ ጌም ፕሌው እንግዲህ ይሄንን ይመስል ነበር። እንግዲህ እንደሚመቻችሁ ነው እናንተም እንደምትጫወቱት ተስፋ አደርጋለሁ። አሁን በቀጥታ ጌሙን ከየት እንደምናወርደው አብረን የምናይ ይሆናል ማለት ነው። የምናወርደው ወደ ቴሌግራም አፕሊኬሽናችሁ ከገባችሁ በኋላ እዚህ ጋር እንደምትመለከቱት ሰርች ባሩ ላይ ከሄዳችሁ ኤልኤምቢ ጌመርስ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ በኋላ እዚህ ጋር እንደዚህ አይነት ቻናል ያመጣላችኋል። ትክክለኛው የኛ ቻናል ከ22000 ተከታይ በላይ ያለው ቻናል ነው ማለት ነው። እዛ ላይ እየገባችሁ አውርዳችሁ መጫወት ትችላላችሁ ማለት ነው። አፕሊኬሽን ብቻ ስለሆነ እንትን ማለት አይከብዳችሁም፣ ማስተካከል አይከብዳችሁም። ፋይሉን ካወረዳችሁ በኋላ ኢንስታል አድርጋችሁ መጫወት ብቻ ነው ማለት ነው። ጌሙ እንደሚመቻችሁ ባለ ብዙ ተስፋ ነኝ። እስካሁን ድረስ ይሄንን የዩቲዩብ ቻናል ሰብስክራይብ ካላደርጋችሁ ደግሞ ሰብስክራይብ በማድረግ ተባበሩን። ቀጣይ በአሪፍ ቪዲዮና በአሪፍ ጌም ፕሌይ እስከምንገናኝ ድረስ ደህና ሁኑ።